ስሜንማ ትመችኛለች ግን አላውቅም ለምን እንደምመችኝ ነው የማታውቀው ወንድሜ። ምን እኔ አሁን ያልተመቸውት ሰው እኔ ያልተመቸው ቁጭ ብዬ ከመለፍለፍ ከመቀባጠር ውጭ እንዴት አልመቸው። ቤካም እኮ ስለመመቸው ነው። አሁን ስንት ቤት ገብቶ ማውራት እየቻለ ማዳመጥ እየቻለ እኔ ስለመመቸው እኮ ነው። ወሬ እየገረመው ምናምን እኮ ነው ቁጭ ብሎ የሚከታተለኝ። አው ሳይሽ ቤካ ለራሷ ስንት ቤት ምናምን ፌመስ ነው። በነገራችን ላይ እነ ሞጣ ጋር ምናምን ነው የሚያመሽ። ግን እንዲሁ ዝም ብሎ ሲያይኝ ወሬ ለራሱ ይገርመዋልና ቁጭ ብሎ እኔን ሲከታተል ነው የሚያመሸው። ከገባሁ ላይቭ ላይ ከገባሁ ማለት ነው። ላይቭ ላይ ከገባሁ ከኔ ቤት አይጠፋም። ወጥቶ ነበር። እኔ ራሱ እሺ ኮፒ ሊንክ 1000 አስገቡ የኔ ውዶች 1000 አስገቡ ታሉታ ስርዓት ረሂዋ አራህማን አለመል ቁርአን ስሜ ለራሱ እኮ ወይኔ ቢስሚላ ስሜን እንደውም ስጠራ ከፍለ መጥራት አለብህ ቤካ። የኔን ስም ስጠራ ሱዳን ልሄድ ነው። ለምን ሱዳን? ለምን ጦርነት ነው? ሱዳን ከሄድክማ ኡጋንዳ መምጣት አለ። አዎ ከፍዬ ነው መስል ረሂማ የሚለውን ስም ለመጥራት ከፍለህ መጥራት አለብህ። ለእኔ ከፍለህ መጥራት አለብህ ቤካ። እውነትህን ነው? ሱዳን ልትሄድ ነው? እናንተ ግን ፊልተሩ ጥርሴን ቀይ አድርጎታል። ረሂማ ወዬ ስሜ ትክክለኛ ስሜ ረሂማ ነው የኔ ወዶች። ሪች ያልኩት ለወደፊት ሀብታም የመሆን እቅድ አለኝ፣ አላማ አለኝ። ሀብታም ቢሊየነር ምናምን በቃ ትሪሊየነር ምናምን እንደዛ አይነት እቅድ ስላለኝ ነው ረሂማ ያልኩት ስሜ። ይሄ ረሂማ አልኩ ሪች ያልኩት ቢሊየነር ወይኔ እኔ ቢሊየነር ብሆን ሀብታም ብሆን አሰባችሁታል? አውዝ አያምርም? ቀየር ፊልተሩ ነው ያምራል። ሪች ነች ጎበዝ። ማንኛዋ ሪች? አው የወደፊት እቅዴ ኢንሻአላህ ሀብታም መሆን ይሆን። ዚያዳ አብያት ኦኬ። ቆይ እንደዚህ አሁን ይሻላል። አሁን ሀብታም ነች። አሁን የጤና ሀብታም ነኝ ውዴ። አሁን ጤና ነው ያለኝ እንጂ ብር ምናምን። ሱዳን በቅርብ ቀን ቫኬሽን። ሰው ቫኬሽን ሱዳን ይሄዳል? ምን አለ ሱዳን? በዛ ላይ አሁን በጦርነት ምክንያት አመድ የሆነች ሀገር በዛ ላይ አሁን በጦርነት ምክንያት አመድ የሆነች ሀገር እንዴት ከባድ ነው በጣም። ዘመነ ካሴ ሱዳን ነው። እውነትህን ነው? በየት በኩል ገብቶ? በመተማ ገብቶ ነው? ቆንጆ ነሽ። አውስትራሊያ ውሰዱኝ። ስታክ
አድርጊያለሁ። ስልኬ ትክክል አይደለም፣ ኮኔክሽን ትክክል አይደለም። እስኪ ቆይ ቤካ፣ አንተ ሱዳን ነው የምትሄደው? አውስትራሊያ ከሚወስደኝ ልጅ ጋር ልነጋገር። እስኪ ጻፍልኝ አንድ ቁጥር ባለ አውስትራሊያ። የት ሄደ? አንዳንዶቹ እኮ መንፈስ ናቸው። አንዳንዶቹ ሰዎች መንፈስ ናቸው። አንድ ቁጥር ቆይ፣ አንተ አይደለህም ያንኛውን ልጅ ነው ያልኩት። 500 ነው የቀረው። 1000 አስገቡኝ። ስንት ሰዓት ሆነ ከገባው? ኦኬ 1 ሰዓት ከተኩል። ለመኖር ሲባል ኮፒ ሊንክ አድርግልኝ እንዲስተካከልልኝ ነው። አካውንቴ እኮ ትክክል አይደለም። ለምን ይለኛል? አቦ 19 ልጆች ይስጥሽ። አሚን በይ። እንዴ 19 ልጆች ወንድሜ። አስራ 19 ልጆች። እኔ ከ4 ልጆች በላይ እንዲኖረኝ አልፈልግም። ሲጀምር አላህዬ ከሰጠኝ 2 ወንድ 2 ሴት በቂ ነው። 19 ልጆች ሲቀጥል ደግሞ 19 ልጆች የመውለድ እድሜው ላይ አይደለሁም አሁን። ቢሆንም እንኳን 19 ልጆች ነው ለሀገርም የሀገርን ኢኮኖሚ የሚጎዳ ልጅ፣ የራሴንም ኢኮኖሚ የራሴንም ኑሮ የሚያዛባ 19 ልጅ። ወለዬ ነሽ? አዎ የኔ ቆንጆ ወለዬ ነኝ። አረ ወሎ 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 ገራገሩ፣ አረ ወሎ 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 ገራገሩ። ስሙኝ እናንተ። ወይኔ ተቀምጪ። አንድ ብሄር ትፈጥራላችሁ እንደ አስባችሁታል። 19 ሸጊት ወዬ እያለቀስሽ ነው እህት? አው ስንት አሁንን ከእናንተ ጋር ስወጣ እኮ አለቅሳለሁ። የኔ ውድ የኔ ውድ የኔ ማር አመሰግናል። ታኝ በቃ ኩላሊትሽን እስኪ ያምሽ ድረስ። እኔ ኩላሊቴን እኮ ቲክቶክ ላይ በስንት በ4 ቀኔ ነው ቲክቶክ የገባሁት። ሲቀጥል ደግሞ ቁሜ የምሰራው ስራ ይስጠኝ። ወላሂ ተቀምጬ ስለሆነ እኮ ነው የምሰራው እና ኩላሊቴን እያመመኝ ነው። ቁሜ የምሰራው ስራ አላህ ቁሞ መስራት ያው ነው። አሁን ቤካ እኮ ባለ ሀብት ቢሆን እርግጠኛ ነኝ። ቤካ ባለ ሀብት ቢሆን ቢሊየነር ምናምን የራሱ የሆነ ድርጅት ምናምን ቢኖረው እርግጠኛ ነኝ እዛ ድርጅቱ ውስጥ እኔ ማናጀር ነው የሚያደርግ ማናጀር ያደርገኝ ነበር። ግን እሱም የኔ ቢጤ ነው መሰላላቅ። ወይ ቤካን ቢሊየነር አድርገው ወይኔ ቃል አላህ ጥሩ ህይወት ይስጠን። አሚን ወንድሜ አሚን። እኔ ወይ ቀድሜ ከቤካ ቢሊየነር ለራሱ ብሆን ማለት ነው ቤካን ነበር
ድርጅቴ ውስጥ ማናጀር ማለት ቤካን ክብር ለጥቁር እሙሙ ይላል። ይሄ ደግሞ እንደው ቆይ ግን ቲክቶክ ላይ ገብታችሁ ላይቭ ላይ ኮሜንት ላይ ስለ እሙሙ ካልጻፋችኋት ሌላ እኔ እኮ ግርም ነው የሚለኝ ማለት ከዚህ ስለዚህ ካላወራችሁ ያማችኋል። ለዚህ ወሬ ካላወራችሁ ስለዚህ ኮሜንት ካልጻፋችሁ ያማችኋል። በነገራችን ላይ ስለዚህ ያው ሲወራ የማይወድ ሰው የለም። ሂጃብ ስታይልሽ ይለያል ስልሽ አላለም። አመሰግናለሁ። ቅዳፊትና አውጣ ከቤቴ ምን ይመስላል? ይሄ መስኮት ጥርሱን እዩትማ። ባህላ ፕሮፋይል ያደረገውን ጥርሱን ይሄ መስኮት ጥርስ ናውጣ። አንተ መስኮት ጥርስ እርግጠኛ ነኝ እንደዚህ አይነት ነገረኛ ሰዎች መስኮት ጥርስ የሚሆኑት ነገረኛ ስለሆኑ ሰው ጋር ሲጣሉ አንዱ በቦክስ አቅምሶት ነው መስኮት ጥርስ ያደረገው። መስኮት ጥርስ ያደረገው ምን ባላ የላሽና አሰናብተዋለሁ። 7ኛ ሰማይ ሰቅለዋለሁ እንጂ 7ኛ ሰማይ የምራሰጋችሁና አውሳቅ ወንድሜ 7ኛ ሰማይ ኖ እንትን ብሎክ አድርገዋለሁ። ጉዳይ እንትን አይልም። ብሎክ አድርገዋለሁ እና ደህና አድሩ። የነገ ሰው ይበለን። ዛሬ ይህን ያክል ካወራኋችሁ ነገ ደግሞ ጁምዓ ነው። ከጁምዓ ሰላት በኋላ እኔንም ስቀኝ በአላህ ፍቃደኛ ነኝ። ወዴት ነው ምሰቅልህ? እሱ የፈጠረ ጌታ በጥበቡ ተጨንቆ የፈጠረህ ጌታ ይስቀልህ እንጂ እኔ ምን ቤት ነኝ አንተን ሰቅዬ? ለራሴ ስንት ወንጀል ስንት ኃጢአት እያለብኝ አንተን ሰቅዬ ሌላ ወንጀል የምጨምረው? እሱ በጥበቡ ተጨንቆ የሰራህ ጌታዬ እሱ ይስቀልህ። ቴክስት ቀንሺ ጊፍተር ምን ማለት ነው? ቴክስት ቀንሺ ጊፍተር እንዲመጣልሽ አላልክም? አትቀባጥር አንተ። ዝም ብላ ቤካ እኮ ዝም ብሎ ያልተጻፈ እኮ ነው የሚያወራው። ያልተጻፈለትን ነው እኮ የሚያወራው። አንተ ሲጀምር እኔ አሁን ላውራ ብዬ ከለፈለፍኩኝ ሌላም ነገር ስለምታስወራኝ ቤካ እናንተ ስታክ ያርገው። ኧረ ቅኔ አረምን ያረብ ነው ቅኔ አይደለም። እኔ ሲቀጥል ደግሞ አሁን እኔ ልታስለፈልፈኝ ልታስቀባጥረኝ ምናምን ከሰዎች ጋር ልታጣለኝ ምናምን ነው እንጂ ከሰዎች ጋር ልታጣለን ምናምን ነው እንጂ አሁን የጻፍከው ትክክል እንዳልሆነ ራስህ ታውቃለህ። ትክክል እንዳልሆነ ራስህ ጠንቅቀህ ታውቀዋለህ። ምን አይነት ባህሪ እንዳለኝ እኔ ታገኛለህ። እንግዲህ 4 ወር ምናምን ሆነ ላይቭ ላይ እየገባው ከመለፍለፍ ከጀመርኩ። ስለዚህ ታውቃለህ ምን አይነት ባህሪ እንዳለ። ገባህ? ገብቶሃል? ስንት አረቅን ያሚን ያረብ አትቀባጥ ያልከው ላልከው መልስ እኮ ነው የሰጠው። አሁን ላልከው ነው እንጂ መልስ የሰጠው ሰውዬ አይነሽን አይቼ እና ማለት ነው። ቤካ አሁን ቅድም ነው ደህና አደሪ
ልተኛ ነው ምናምን ብሎ ይጻፈልኝ። አይችልም። እኔ ከላይቭ ላይ ካልወጣው እኔ ከላይቭ ላይ ላይቬን ዘግቼ ሰላም አለይኩም ወራህመቱላሂ ወበረካቱ ብዬ ዘግቼ ካልወጣው ቤካ አይወጣም። አሚን አላህ በጥበቡ ይስቀለኝ። አይ ችግርም የኔ ጌታ እንዲያው ወላሂ አላህ ራሱ በጥበቡ ስቅል ያርግ ወንድም። አላህ ራሱ በጥበቡ ሳያሰቃይ ሳትጨነቅ ነፍስ ሳይጨነቅ በጥበቡ ይስቀልህ፣ በጥበቡ ይስቀልህ ወንድሜ። ፋጡማ ጌም እየላከችልኝ ነው። አረ ማሪ አንገቴን አሞኛልን። አሁን ጌም አሁናል አልችልም። አሁን ማሪ አንገቴን አሞኛል። ወጥቼ ልተኛ። በዛ ላይ የጌም ሰዓት አያልቅም። ቁጭ ብላችሁ ታብታብ አድጓረ ወይ ያረኔ ኒኬታ እኔ ኒኬታ እኔ ከረመዳን በኋላ ነገርኩ አይደለ ቤካ ያሰብኩትን ነገር አድርጋለሁ። ከዛ ላይ ቤት ስገባ ዛሬ ሞሬ ላይ ነሽ ሪቾ? አውዴ ምን ላደርግ ታዲያ ወሬ ላይ ነኝ እኮ ነኝ። ጌመር መሆን ነበረብኝ። እሱን ነገር ከረመዳን በኋላ ዱቄቴና ምናምን ገዛዝቼ ከረመዳን በኋላ ጌመር ልሆን አስቤያለሁና መታችሁ ጣል እንድታረጉልኝ። እስከዛ ግን ወሬ ማውራት ወሬኛ ነኝ የምሆነው ወሬ እስከ ረመዳን ማውራት አለብኝ። ከረመዳን በኋላ ግን ጌመር ኢንተርናሽናል ዓለም አቀፍ ኢንተርናሽናል ጌመሮች የሉም ቁጭ ብለው የሚለምኑ እንደነዛ ነው መሆነው ከረመዳን በኋላ። እኔም ኡጋንዳ ነኝ። ባገኝሽም ምን ይመስልሻል? ከማላቀው ወንድ ጋር አልገናኝም። የምኖርበት ቤት ለራሱ ጎረቤት ብትሆን ከማላቀው ሰው ጋር አልገናኝም። ከማላቀው ከማልተዋወቀው ወይ ዘመዴ ወይ የጎረቤት ሰው ዝምድና ምናምን ከሌለን ወንድ ልጅ ጋር አልገናኝም። ዝም በምን ጉዳይ እንገናኛለን? በምን አይነት ጉዳይ? ለምሳሌ ጎረቤት እንኳን ብትሆን ማለት ነው ብለህ እንኳን አንኳኩተህ ከፍተህ ኢትዮጵያዊ ነኝ ምናምን ብንገናኝ ግራ አይግባሽ። እኔ ሙስሊም ነኝ እና አሁና ሙስሊሙን ኦርቶዶክሱን ጴንጤሁን ሌላ እምነት ተከታይ ሁን ምን ያገናኘዋል ከእምነት ጋር? አላገኝም። ሙስሊሙም ሁን ሌላም እምነት ተከታይ በምን ጉዳይ? ኡስታዝ ልታስቀራኝ ነው ቁርአን? ግራ አይግባሽ። ሙስሊም ነኝ ቁርአን ሊቀራብኝ ነው። ስትመች እንደ እውነቴን እኮ ነው። አይ ሙስሊም ነኝ ግራ አይግባሽ። ሙስሊም እንትን አይልም ያለህ ማነው? ሰውዬ አማን ያውደኝ። ኮፒሊንግ ላሽ ገለቴ ካላይ ያው ገኝት ይለብ ነው። እዚህ ጋር ሳወራ ከወደድከኝ እንደውችን ሴታውን ምናምን ብለህ ከተመኘህ ምናምን ተገናኝተን ምናምን ተሻሽተን ምናምን መሆን የለበትም። ቤካ አሁን በቃ እየተቃጠለ ምንድነው እንደዚህ ብታወራው ምናምን እያለ መሆን የለበትም። ሰው ሀገር ላይ እኮ
ሰው ሁሉ እንዳለ ውሸታም እኮ ነው። እንዳለ ውሸታም ከራሴ ጀምሮ ኑሮ ራሱ ውሸታም የሚያደርገው ህዝብ እኮ ነው። የሆነ ቦታ ላይ አሁን ከሆነ ሰው ጋር ምናምን ትገናኛላችሁ፣ ትተዋወቃላችሁ፣ ምናምን በቃ ስልክ ምናምን ትቀያየራላችሁ፣ ምናምን ስልክ እደውላለሁ ምናምን በቃ ቀጣይ ሳምንት ላይ እንገናኛለን ምናምን ብላችሁ ሳክስ ለፍልፋችሁ እርስት ነው የምታደርጉት። መፈጠሩን ለራሱ አታውቁት፣ ተረሳላችሁ። ሀጂ ላኩልኝ። ሀጂ ደግሞ ቅጣታቸው ከባድ ነው። ሀጂ ጌም ላኩልኝ ወዶች። እኔማ አልቀበላቸውም። እኔ ሀጂ ቅጣታቸው እንትን ይላሉ። ዙሪ እንዲህ በይ ምናምን ነው የሚሉት። ሀጂ 2 ቀን መለስኩባቸው። መርቂን ከሚስ ነው እና እኔ ጫት ጀባ ላልከኝ፣ ስኳር ጀባ፣ እጣን ጀባ ላልከኝ ዝም ብዬ እኔ በደረቁ ምን ለምን አረገገማ ነው ጫታም። ሀጂ ጫት ይቅማሉ። ሀጂ ጫት ይቅማሉ እንዴ? እንዴ ሀጂ እኮ የምልህ እኮ ይህ ድምጻቸው ጌመር እኮ ናቸው። ሀጂ ጌመር እኮ ናቸው። ሀጂ ጌመር ናቸው። ጥርሱ በጫት ነው ያለቀው። እውነትን ነው። ቪዲዮ መቼ ይወጣሉ? ሀጂ እኮ ቪዲዮ አይወጡም። ዝም ብለው እኮ ነው የሚጫወቱት። የሚጫወተው ግን ሲያሸንፉ ቅጣታቸው ከባድ ቅጣት ነው። ሻወር ያስገባሉ ምናምን። 2 ቀን ሲልኩልኝ እኔ እንትን ብያቸዋለሁ። የታያቸው ጫት እንደሚቅም ኦኬ። የሆነ ሰዓት ላይ ሲያወሩ እኔም ሰምቻቸዋል። ጫት ይቅማሉ እንደሚቅሙ አውርተዋል። ጥርሳቸውን ግን እኔ ያላየሁትን ነገር አልመሰክርም። በቃ ልተኛ ነው፣ እንቅልፍ የመጣ። እናንተ ግን ኮፒ ሊንክ 1000 ብታስገቡ ምን ችግር አለ? ቁጭ ብላችሁ እያዳመጣችሁ ነው፣ እያያችሁ ነው። ኮፒ ሊንክ ብታደርጉልኝ ምን አለበት? ቤካማ ዝም ብሎ እኮ ነው የሚቀመጠው። ሲጀመር ቁጭ ብለው ይህን እንሻላ በውስጥ ቴክስት ያድርጉ፣ ሀጃ ያድርጉ። ሲጀመር እንደዛ ያድርጉ። ቴክስትን ቢያደርጉ ኖርማል ነው። ምን ችግር አለ? ቆይ ግን ሰው አብዛኛው ሰው ቲክቶክ ቴክስት ላይ ቲክቶክ ኢንቦክስ ላይ ምናምን መጻጻፍ እንደ ትልቅ ብልግና እንደ ትልቅ ነውር የሚያዩት ሰዎች አሉ። ሜሴንጀር ላይ ሌላ አፕሊኬሽን ላይ በውስጥ አይደል እንዴ ሜሴንጀር። አሁን በአብዛኛው ፌስቡክ የሚጠቀም ሰው እኔ አልጠቀምም፣ ፌስቡክን ሪሙቭ አድርገዋለሁ። ፌስቡክ የሚጠቀም ሰው በሜሴንጀር ተደዋውሎ በሜሴንጀር ሜሴጅ ቴክስት ተደራርጎ ተደዋውሎ ነው የሚያወራው። የቲክቶክ ኢንቦክስ ላይ መጻጻፉ ለምንድን ነው እንደ ትልቅ ነውር የምታዩት? ብዙ ሰው ስላየው ነው። እኔ ኢንቦክስ ላይ ምናምን አልመልስም ምናምን የሚሉ ብዙ ሰዎች አሉ። ሌላ ፌስቡክ ላይ ስትጋጋጡ ስትላላጡ የምትሉት ሜሴንጀር ላይ ነው፣ ኢንቦክስ ላይ ነው የምትጻጻፉት። ቤካ ሲጀመር እኔ ደሜ ሊያን ተቀጥቅ ነው እዚህ ጋር ኮሜንት የሚጽፍልኝ። ስለዚህ አንድ ሰው አሁን በወንድምነት ወይ በሌላ መንገድ ሰላም አሰላሙ አለይኩም ቢለኝ ምንም ችግር የለውም። ወአለይኩም ሰላም ወራህመቱላህ ሰላም እንዴት ነሽ ቢለኝ ሰላም ነኝ። መመለስ ካለብኝ መጻፍ ካለብኝ ኖርማል ነው። ሜሴንጀር ላይ እየተጋጋጣችሁ እየተደዋወላችሁ ቮይስ እየተላላካችሁ ምናምን እዛ እየዋላችሁ ቲክቶክ ኢንቦክስ ላይ መጻጻፉን እንደ ትልቅ እንትን ምናምን የሚያወቅ አንዳንዶቹ አረኔ ቢሰጡኝ ለራሱ ኢንቦክስ ላይ ገብቼ ጽፌላችሁ አላቅም ምናምን ላይ ታይ እንጂ ምን ችግር አለው? ምን ችግር አለው?
ናጻፍ ሊዲያ ቆነ አንተ ነው አሁን የት ነው የምትኖሪው? ኡጋንዳ ላይ ኡጋንዳ ያላችሁ ሰዎች እስኪ ጻፉልኝ አንድ ቁጥር ስትመጡ ኡጋንዳ እንድቀበላችሁ። እናንተ ኮፒሊንግ አንድ ሺህ አስገቡኝ። ተው ማሮቼ ፍቅሮቼ ውሸት አንባያቸው። ወላሂ እውነቴን አንዳንድ ቤት አሉ። ወላሂ እኔ ብዙ ሰው ስለሰማሁ ነው። እኔ በኢንቦክስ ግደሉን በቃ ገብቼ ኢንቦክስ ላይ እኔ በፊት እንደዛ አይደል ነበር፣ ግን ኖርማል ነው። ለምን አሁን ለምሳሌ እዚህ ጋር ቁጥርሽ የሌለው ሰው ምናምን ቁጥር ያልተቀያየርሽው ሰው በወንድምነት ግዴታ በሌላ አይነት መንገድ መረዳት የለብንም። ኢንቦክስ ላይ ገብቶ ሰላም እንዴት ነሽ ምናምን ቢለኝ ብመልስለት ምንም ነውር የለውም። ምን ችግር አለ? ሌላ አፕሊኬሽን ላይ ተደቅናችሁ ስትላላጡ ስትጋጋጡ እየዋላችሁ ቲክቶክ ላይ ሲሆን አረ ምናምን አትበሉ። ይሄ ሁላ የቤካ እንትን ነው። አሁን ነግሬ ነው አርጅተሻል ብለው ሰዎቹ ሲያሙሽ አረ እንትን ገብቷል፣ ጁማ ደርሷል እና አንድ ሺህ አስገቡኝ። ሳልወጣ አንድ ሺህ አስገቡኝ ማሮቼ። ምን ችግር አለው? የለውም። አዎ ምንም ችግር የለውም። ሲጋጋጡ ነው እንጂ አውቀው ሲላላጡ። አንድ ሺህ አስገቡኝ ፍቅሮቼ። 520 ደርሷል። ሀዩዬ የኔ ውድ እህት አንቺ ብቻሽን፣ ሌሎቻችሁም አንዴ ኮፒሊንግ ከአንድ ሺህ አስገቡልኝ። እንደሆነ ወይኔ ግራ እጅና እንትኔና አንድ ሺህ ሳልወጣ አውዝ ብላ ሸይጣኖች አንድ ሺህ አስገቡኝ። ሲጀመር አንቺ ብቻ እኮ ነሽ እኮ ወሬ። ቆይ ላዙሮ ካሜራ ታፕታፕ ተውት ውዶቼ፣ ኮፒሊንክ አድርጉልኝ። ዘይነብዬ ኮፒሊንክ ብቻ አድርግልኝ እስከምወጣ ግሬና የሚወጣና ተመጫለች ወይ አውዝ ብላ ሸጣች። ስንት ነው የቀረው? 40 ኮፒሊንግ ኧረ አግቧት፣ ትዳር ፈላጊ ናት። እባካችሁ ብራዘርዬ በሰላም ነው? ኧረ አግቧት፣ ትዳር ፈላጊ ናት። እባካችሁ ግራጫ ናውጣ ከቤቴ። እንደዚህ አይነት ዝርክርክ ሰው ሲጀመር ቤቴ ባትመጡ ደስ ይለኛል። ናውጣ ጥናዣ ከማላም እንኳን አይደለም እኔ ስንት ቦርኮ ለራሱ ትዳር አያጣም። እኔ ከፈልኩ አንተ ልክስክስ ለሀጫም ከቤት አሰናብቻለሁ። እንደዚህ አይነት የሆነ ኮተት የሆነ ወንድ አሁን እንደዚህ አይነት ወንዶች አሉ። እንደዚህ አይነት ወንዶች ሌላውን ወንድ የሚያሰድቡ ኮተት የሆነ ወንድ ጥናዣ የሰው ጥናዣ ብሎክ አድርገዋለሁ። ለምንድነው ግን ቶሎ ብሎክ ያደረኩት? በደንብ ነግሬው እንደዚህ አስረግጬ በደንብ ነግሬው ነበር ብሎክ ማድረግ ይችላል። በነገራችን ላይ ሰው ያለበትን የራሱን ችግር ነው ሌላን ሰው የሚመዝነው። ራሱ ያለበት ራሱ የሚፈልገውን ነገር ያም ሰው በቃ ያን የሚፈልግ ስለሚመስለው
እና ጃም ኮተት አይዞሽ ሲስተር። ሰው በስልኩ መጥቶ ፈታ ማለት አይችልም? እሺ ወንድሜ በስልኩ የፈለገውን ነገር ማውራት ገብቶ ፈታ ማለት አይችልም? ግዴታ በቃ እናንተ ሶሻል ሚዲያ ላይ የምትመጣ ሴት ትዳር ፈላጊ ሲጀመር ሶሻል ሚዲያ ላይ የሚገባው እንዳለ እንዴ? ሚስቱን አስቀምጦ ልጁን አስቀምጦ ስንት የሚባልግ በበዛበት ዓለም ሶሻል ሚዲያ ላይ የትኛዋ ሴት ናት ትዳር ፈልጋ የምትመጣው? የትኛዋ ሴት ናት ትዳር ፈልጋ? የትኛው ወንድ ታምኑ ነው ትዳር ፈልጋ እዚህ ቲክቶክ ላይ የምትመጣው? ሚስቱን አስቀምጦ ሚስቱን አስተኝቶ ልጆቹን አስተኝቶ የሚባልግ ወንድ በበዛበት ዘመን የትኛው ታማኝ እንዳለ ብላ ነው ሶሻል ሚዲያ ላይ ሴት ልጅ ትዳር ፈልጋ የምትመጣው? ለሚስቱ ጡጦ ሰጥቶ እኮ መጥቶ እዚህ የሚጀናጀን ስንት ወንድ ልጅ አለ፣ ለዛውም ቲክቶክ ላይ ለዛውም ቲክቶክ ላይ። ስለዚህ እዚህ እየመጣችሁ ማይሆን ኮሜንትና ምን አትጻፉ። አልኩሽ እኮ ወዴ እንኳን አይደለም እኔ ቆፍጠን ኮራ ምናምን ያልኩት ሴት ይቅርና ስንት ድሃ ጨምደ ራሱ አያጣም። ሲቀጥል ደግሞ እዚህ ሶሻል ሚዲያ ላይ ለትዳር የሚሆን አንድም ወንድ የለም፣ ሴትም እንደዛው ንፍጣሞች። ሚስትህን አስተኝተህ መጥተህ እኮ እዚህ ጋር ከሌላ ሴት ጋር የምትማልን አብዛኛው ሚስትህን አስተኝተህ መጥተህ ከሌላ ሴት ጋር ስትላላስ የምታምሽ ነው ያለው። የትኛው ነው ታዲያ ለትዳር የምትሆን ደግሞ ቲክቶክ ላይ ትዳር ፈልገው ነው የሚመጡት ሴቶች ምናምን የምትለው? የትኛው ታማኝ ወንድ አለና ቲክቶክ ላይ ሲጀምር የትኛውን ታማኝ ወንድ ነው ሴት ልጅ ከዚህ ከቲክቶክ ላይ የምታገበው? አንዷን አስረግዘህ አንዷን አጥለህ አንዷን አንጠልጥለህ ምናምን የምትሮጥ በበዛበት ዓለም ቲክቶክ ላይ መታ ሴት ልጅ እንዴት ትዳር ትፈልጋለች? ጥናዣሞች ጥናዣሞች እንዴ! ለምንድን ነው የምትነካኩኝ? ረመዳን እየደረሰ ነው። ለምንድን ነው የምትነካኩኝ? ተውኝ። ከረመዳን በኋላ ይሻላል እኮ ነው የምላችሁ። ዛሬ ምንድን ነው የምታወሪው? ወይኔ እነዚህ ልጆች ማሜ ጌም ላኩልኝ፣ ምን ይሻለኛል? 4 ነው ላኩልኝ። አልፈልግም በጀማ ተሰባስባችሁ እንድትጫወቱ። ከሚስ አይደለሁኝ። ከሚስ እኮ ኢትዮጵያ እያለሁ ተውኩት፣ ረሳሁት እኮ አሁን። ከሚስ እኮ ኢትዮጵያ እያለሁኝ ከሚስ ሲሆን ማለት ነው ኢትዮጵያ እያለሁ ቢስሚላ ከሚስ ሲሆን ኢትዮጵያ እያለሁ ማለት ነው። እማላደርገው ነገር የለኝም ነበር። እማላደርገው ነገር በቃ ከሚስ ሲሆን እንደዚህ ነበር የማደርገው። ካሊፋ አሁን ስሙን እንደው ስምህን ግን ማን ነው ያወጣልህ? ምንድን ነው የሚባለው? ስም አይወለድ ነው የሚባለው ተረት። ደግሞ ፎሎ አድርገኛል አንተ ከርፋፋ ካሊፋ። የዚህ ሀገር መንግስት ቢሰማ ይሄንን ስም ይዘህ እንደዚህ አይነት የወረደ ኮሜንት ስጽፍ እንዲህ አንጠልጥሎ ነበር እስር ቤት የሚከት። ናውጣ ፎሎህን አንሳ አንተ እንከፍ። ፎሎውን አንሳና ውጣ ከቤቴ። ከሊፋ በቃ ማሻአላህ ስማችሁ እኮ ማሻአላህ ተባረክ ረህማን። አህመድ ሸህ አህመድ ሸህ እንድሪስ ሸህ ከሊፋ ምናምን ነው ስማችሁ። አንተ እንከፍ ሳሚ ቴንክ ዩ ሶ ማች ሸህ ምናምን ከሊፋ። አረ ብሎ ካርገዋለሁ ማሪ
እንደዚህ አይነት ስም ይዛችሁ መታችሁ የምትሰድቡ ሰዎች እንደዚህ አይነት ስም ይዛችሁ መታችሁ የምትሳደቡ ከርፋፋ ከረፈፍ ሰዎች ከርፋፋ ከረፈፍ የሆናችሁ ሰዎች ማለት ነው። እኔ በገዛው ስልክ እኮ ነፃነት ለምንድን ነው ግን ሰውን ነፃነት ለምንድን ነው የሰውን ነፃነት የምትጋፉት? ሳሚዬ ቲንክ ሶ ማች። እንደዚህ አይነት ምርጥ ሰው አለ። ሳሚዬ ቲንክ ሶ እስካሁን ሲያደርቁኝ ነበር የቆዩት። እስካሁን ሲያደርቁኝ ነበር የቆዩት። ሳሚዬ ክብር በልልኝ። ለምንድን ነው ውዶች የሰውን ነፃነት የምትጋፉት? ለምንድን ነው ለምንድን ነው ሰው በራሱ የሰው ቤት ውስጥ ገብታችሁ ምንም በማይመለከታችሁ ነገር የምትደክሙት? እኔ አሁን ምንም አልደርስባችሁ፣ ምንም የምታደርጉልኝ ነገር የለም። ገብቼ ላይቭ ላይ ከማውራት ከመለፍለፍ ውጭ የማደርገው ነገር የለም። ለምንድን ነው ነፃነቴን የምትጋፉኝ? የገባችሁ አንቺ እንዲህ እያላችሁ የምትሰድቡኝ ለምንድን ነው? ለምንድን ነው ሰውን በነፃነት እንዲኖር የማትፈቅዱት? ለምንድን ነው? ሰው ሲሞት ብቻ ነው እንዴ ይሄ ነጠላ አንጠልጥላችሁ የምታለቅሱት? መጀመሪያ እንዲኖር ፍቀዱለት። በቃ ሰው በነፃነት ምንም ይሁን በቃ ምንም ፈልጎ ላይቭ ላይ ይምጣ፣ ምንም ፈልጎ በቃ መብቱ ነው። ምን አገባችሁ? እኔ ምንም ፈልጌ ልምጣ፣ ትዳርም ፈልጌ ልምጣ፣ ውሽማም ፈልጌ ልምጣ፣ ጊፍትም ፈልጌ ልምጣ፣ ስራም ፈልጌ ልምጣ። እናንተ ምን ቤታ ናችሁ? ምን አገባችሁ እናንተ? እንዴ ሰው የሰውን ነፃ ይሄ እኮ ሰው የተሰጠው የራሱ የሆነ መብት አለው። እሱን አትኑር ብላችሁ እኮ እየተጋፋችሁ ማለት ነው። ከፈጣሪያችሁ ጋር እየተጣላችሁ ምን አገባችሁ? እኔ ምንም ፈልጌ ልምጣ። ሰውን በቃ እንትን አትበሉ። ይሄ ምንድነው? ነፃነቱን አትጋፉት። እንደፈለገ ሆኖ ይኑር። እናንተም እንደፈለጋችሁ ናችሁ ኑሩ። እኮ ተሳቀቂ የምትቆ ላይቭ ላይ የምትመጣው ትዳር ፈልገ ነው። ካገኙ ትዳር ኮራ ቀብረር ያለ ለትዳሩ ታማኝ የሆነ ካገኙ አይደለም ከቲክቶክ ለምን ከመሬት ተቆፍሮ የመጣ ሰው አይሆንም? መብቴ ነው። ላይቭ ላይ የምትመጣው ልትለምን ነው ምናምን ብለምንስ ምን ችግር አለው? መብቴ ነው። በቃ እያንዳንዱን ነገር አድርጌ የማድረግ መብት አለኝ። በቃ እኔ ስነግራችሁ የኔ መብት የኔ ነፃነት መጋፋት የለባችሁ። ምንድነው? እኔ እኮ ግራ ግብት ነው የሚለኝ። ሂጃብ አለመልበስ የሚታያችሁን የቤት ስትመጡ ነው። ሌላ ቤት ስትሄዱ ቃልቻ የምትጫወቱትን የቤት ሌላ ቤት ስትሄዱ ሌላ ሰው ናችሁ። እንደውም ረመዳን ይለቅና ከረመዳን በኋላ ፀጉሬን እሰራለሁ ምናምን ፏፍን ያልኩ ነው የምመጣው። እስኪ ማን ምን እንደሚያመጣ ያዋለሁ። ማን ምን ሊያመጣ እንደሚችል አየዋለሁ። ፀጉሬን ስርት እያልኩ ለምን የምሰራው የምደክመው ለራሴ ነው። የፈለኩትን የማድረግ መብት አለኝ። አዋለኝ በዚህ ክብሪት ነበር እናንተ ማቀጣል። በዚህ ክብሪት ክችርኩስ ነበር እናንተ ማድረግ። አሁን ኮፒሊንክ አድርጉልኝ የኔ ፍቅሮች። እናንተ ስታደክሙኝ ሳሚ መጥቶ አለ
እናንተ ስታደግ አዎ በዚህ ክብሪት ነበር እናንተ ማቃጠል። እናንተ ቁጭ ብላችሁ በስድብ ስታደክሙ ከምሬ ነው። ትዳር ነው የምፈልገው። የት ሀገር ነው የምትኖረው? መስፈርትን ንገረኝ። ኮፕሊንክ እያደረጋችሁ ሌሎቻችሁ መስፈርትን ንገረኝ። እኔ ወንድ ልመዝግብልህ። መስፈርትን ክብሪቴን ጨረስኩት። አስገብኝ ነው ኮሜንት ላይ ጻፍልኝ። ሰዓት ላፊ ገስት ላይ ሰው አላስገባም። ኮሜንት ላይ ጻፍልኝ። ለምን ሰዓት ላፊ ወንድ ልጅ ሴት ቤት መግባት የለበትም። ኮሜንት ላይ ጻፍልኝ። ቶፒክ እየናውጣ ከቤቴ እንዳንተ አይነት ኢትዮጵያዊ አሁን ኢትዮጵያ ብለህ ነው ስምህን እንትን ያልከው። እንዳንተ አይነት ትውልድ ገዳይ ኢትዮጵያዊ አናውቅም እኛ። የሀገር ስም ለጥፈህ ኢትዮጵያ እንዳንተ ይሄ ትውልድ ገዳይ ኢትዮጵያዊ ባይኖር ነው የሚሻለው። ወሎ የምትባል አንተ ደንቆሮ ናውጣ። በነገራችን ላይ ይቅርታ አድርጉልኝ፣ እኔ ወሎዬ ነኝ። አብዛኛው ሶሻል ሚዲያ የሚጠቀም ወሎዬ ተሳዳቢ ነው። እኔ ወሎዬ ነኝ። አብዛኛው ስድብ የሚሳደቡት ሶሻል ሚዲያ ላይ ወሎዬዎች ናቸው። ለዛውም በጣም የወረደ ቆሻሻ ስድብ የሚሳደቡት። እናትክን እንዲላርጋት እናትክን እንዲሉጋት እንዲላርጋት የሚሉት እኔ ወሎዬ ነኝ። ምንም ቅልቅል የሌለብኝ ወሎዬ ነኝ። አብዛኛው ግን እንዲህ የወረደ አማርኛ ስድብ የሚጽፉት ወሎዬዎች ናቸው። ዞር ዞር ብላችሁ ሲስተዳደቡ ስሙ። በጣም የሚገርም። እኔ አንዳንድ ጊዜ በቃ እኔ ካሁን በኋላ ወደ ሌላ ሀገር ነኝ ይላሉ ምናምን እስከምል ድረስ ስቅጥ ያለ አማርኛ ምናምን እየተሰዳደቡ የሚውሉት ግሩፕ ፈጥረው ምናምን ወሎዬዎች ናቸው። ወሎን የሚያሰድቡ ስንት በስርዓት ያደገ ወሎ እያለ የሰው ፍቅር እየተነገረው ይሄ ነውር ነው ምናምን እየተባለ ያደገን ወሎዬን ጭምር የሚያሰድቡ ሶሻል ሚዲያ ላይ እንዳለ ያዝረከረኩት ተሳዳቢ ወሎዬዎች ናቸው። እኔ እናንተ በምትሰድቡኝ ስድብ ቢሆን እኮ እስከዛሬ ሲጀመር ቲክታክ ለራሱ ሪሙቭ አድርጌ አጥፍቼ ምናምን ቲክቶክ ለራሱ የሚባል እኮ አልጠቀምም ነበር። እኔ ግን መስሚያዬ ጥጥ የሆነ ለማንም ስድብ ቦታ የሌለኝ ሴት፣ ለማንም ተራጋጭ እኔ ምላሳም ነኝ ለሚል ሰው ቦታ የምሰጥ ሴት አይደለሁም እንጂ እኔ ላይቭ ገና ሀብዬ ስጀምር እኮ የምትሰድቡኝ ስድብ ስትሰድቡኝ የነበረው ምናምን ራሱ አሸማቆ እኮ ያጠፋኝ ነበር ከሶሻል ሚዲያ ላይ። እንደዚህ አይነት ሴት አይደለሁ። አይኔን ብታወጡኝ እኔ ላመንኩበት ነገር ማንም ካመንኩበት ቦታ ላይ አይመልሰኝም። በቃ እንደዚህ አይነት ከራሴ የምወደው ባህሪ ደረቅ ነኝ። ያመንኩበት ነገር ላይ ድርቅ ነው የምለው። የሰው ስድብ አይበገረኝም። እንደውም የሰው ስድብ ድንጋይ ነው የሚያደርገኝ። ጠንካራ ብረት የማይሰበር ሰው የማይሰብረው ምናምን ጠንካራ ድንጋይ የሆነ ብረት ነው የሚያደርገኝ። በእናንተ ስድብ ምናምን ቢሆን እስካሁን አልገባም እኔ ላይፍ ላይ።
ምክንያቱም በቃ ስድብ አሁን ተለምዷል። ዘቅዘቃችሁ ምናምን እንደዚህ ኤዲት እያደረጋችሁ ፎቶ እየዘቀዘቃችሁ መሰደብ ተለምዷል ሶሻል ሚዲያ። ዩዘርዬ ሰላም የሚያቃጥል ኮፒሊንክ ሁለት ስንት ነው የቀረው? ኮፒሊንክ አርጉልኝ ፍቅሮች። ክርስቲያን ነሽ እንደ መዝሙሩ የሚሉሽ እነሱ እኮ የማይሰጡት እኮ ስም የላቸውም። እንደው ፈጣሪ እሱ በስራችን እንጂ ጀነት ይሄ ጀነት ጀሃነም ብሎ የሚያስገባን በስራችን ባይሆን ሶሻል ሚዲያ ላይ ያለውን እኮ መካሪ ህዝብ ብትሰማው የምትሰግደው ሰላት ሁሉ ተቀባይነት አይኖረውም፣ እንደነሱ ቢሆን ማለት ነው። ባለፈው አንዱ ማለት ነው አንቺን አይምርሽም ዱዓ አታድርጊ ያለኝ ልክ የጀነት ቁልፍ ተሰጥቶት እሱ አንጠልጥሎት እንደሚሮጥ ነገር ማለት ነው። ስንት የራሱን ወንጀል ደብቀው፣ ስንት የራሳቸውን ነገር ደብቀው፣ የራሳቸውን ነውር ደብቀው የሰውን ነውር የሚከታተሉ ዥልጥ ዳዕዋ አድራጊዎች አሉ። ዥልጦች እኔ ደግሞ ለእንደነዚህ አይነት ሰዎች አልመችም። የጀነት ቁልፍ የተሰጣቸው ነው የሚመስሉት። እከሌ ጀነት አይገባም እከሌ የጀሃነም ሰው ነው ምናምን ብለው መዝግበው ያስቀመጡ ነው የሚመስላቸው። መዝግበው ያስቀመጡ አንዱ ባለፈው ልንገራችሁ የሰራሁት ቪዲዮ ላይ መስቀል ለብሰሽ ነው ወይ? አሁን ይሄ የለበስኩት ሀብል ምኑ ነው መስቀል የሚመስለው? እና መስቀል አርገሽ ነው ምናምን አስተግፍሩላህ ላዚም ምናምን ብሎ እኔ ደነገጥኩ ማለት ነው። የራሴን ቪዲዮ ደጋግሜ ነው ያየሁት፣ ደግሜ ማለት ነው። እነዚህ አይነት ቅዠታ የሚሆኑ ሰዎች አሉ። እና ባጭሩ ልላችሁ የፈለኩት የኔን ነፃነት ማንም ሰው ሊጋፈኝ፣ የኔን መብት ማንም ሰው ሊገፈኝ፣ ማንም ሰው ሊነጥቀኝ ምናምን አይችልም። የፈለኩትን የማረግ መብት አለኝ። እኔ የፈለኩትን የመከተል የፈለኩትን የማረግ መብት አለኝ። ማንም ሰው እንትን ሊለኝ አይችልም። ኪንግ አዝማሪ ነው። ለምንድን ነው የምትልክልኝ? አዎ ማንም ሰው አይመለ እኔ ካመንኩበት አይደለም አንገቴን ገልጦ አይደለም ደረቴን ገልጦ አይደለም ፀጉሬን ገልጦ ምናምን ካመንኩበት እኔ ፈልጌ ካመንኩበት ሃይማኖቴን ብቀይር ማን ሊያስገድደኝ ይችላል? ማንም። ምን አገባችሁ ሲጀመር? ኪያ አመሰግናለሁ። ግን ባለፈው አስቀጥተኝ የሆነ ቂም ይዤብሃለሁ። ቂም አልይዝም በሰዎች ላይ ግን አሚን። ይሄ ቴንክ ሶ ማች። ይሄ ኪያ ቶሌ ነው ምናምን የሚለው እውነት ባለፈው አስቀጥቅጦኝ ማለት ነው። ወደ 3 ጊዜ ነው አስቀጣኝ። ከዛ በኋላ ቂም ይዤበታል። በቤቴ ለራሱ ጆይን ሲል ደሜ ነው የሚንተከተከው። ደሜ ይንተከተካል። እንደዚህ ደሜ ፍልትልትልት ነው የሚለው።